በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንደምን አረፈዳችሁ። እግዚአብሔር ለዚህ ሰዓት ለዚህ ዕለት ስላደረሰን ክብር ምስጋና ይግባው። እንግዲህ ባለፈው ሳምንት ምስጢረ ቁርባንን እየተመለከትን ነበረ። ምስጢረ ቁርባን ማለት ምን ማለት ነው? ቁርባን ምንድነው? ምስጢርስ ለምን ተባለ? የምስጢረ ቁርባን ዓላማውም ጥቅሙ ምንድነው የሚለውን ተመልክተን ነበረ። ከዚያ ዛሬ ጥቂትን እንማማራለን። እንግዲህ ምስጢረ ቁርባን በማን እንደተመሰረተ ወይም ማን እንደመሰረተው እንመለከታለን ማለት ነው። እንግዲህ ምስጢረ ቁርባንን የመሰረተው ጌታችን ኢየሱስ ክርስቶስ ነው። ይኸውም የጸሎተ ሐሙስ ማታ ከአልዓዛር ቤት መስዋዕተ ኦሪትን ሽሮ መስዋዕተ ወንጌልን እንደሾመላቸው ቅዱስ መጽሐፍ ይነግረናል። በወንጌሉ ተጽፎ እንደሚገኘው ኢየሱስ እንጀራውን አንስቶ ባረከ፣ ቆርሶም ለደቀ መዛሙርቱ ሰጠና እንካችሁ ብሉ፣ ይህ ሥጋዬ ነው አለ። ጽዋውንም አንስቶ አመስግኖ ሰጣቸው፣ እንዲህም አለ፣ ሁላችሁ ከእርሱ ጠጡ፣ ስለ ብዙዎች ለኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ይህ ነው በማለት እንግዲህ ማቴዎስ 26 ቁጥር 26 ላይ ተጽፎ እንደሚገኘው በዚህ መልኩ ለመጀመሪያ ጊዜ የአዲስ ኪዳንን ቁርባን የአዲስ ኪዳን ካህናት ሆነው ለተሾሙ ለሐዋርያት እንዳቆረባቸውና እንዳስተማራቸው እንረዳለን። ባረከ፣ አመሰገነ፣ እንካችሁ ሥጋዬ ነው ብሎ ሰጣቸው በሚለው ሐረግ ውስጥ ባረከ፣ አመሰገነ ይሆናል። እነዚህ ባረከ፣ አመሰገነ የሚሉ ቃላት ቀደሰ የሚለውን ይተካሉ። ስለዚህ ቅዳሴ ቀድሶ ማቁረቡን እንረዳለን ማለት ነው። ስለዚህ ቀድሶ እንዳቆረባቸው ያመለክታል ማለት ነው። ስለዚህ ሳይባርክ ሳያመሰግን አልሰጣቸውም። ዛሬ እሱ ሳይባርክ ሳያመሰግን እንዳልሰጣቸው ሁሉ እኛም ዛሬ ሳንቀድስ ቁርባንን መስጠት ማቀበል አንችልም። ስለዚህ ቅዳሴና ቁርባን ጥርስና ከንፈር ድርና ማግ ሰምና ወርቅ ናቸው። ያለ ቁርባን ቅዳሴ ያለ ቅዳሴ ቁርባን አይታሰብም። ቁርባን ለማሳረግ ወይም ስጋው ደሙን ለማቀበል አራት አካላት የግድ መዋሃድ አለባቸው። የመጀመሪያው ካህን ነው፣ ክህነት ነው። ያለ ክህነት መስዋዕት አይቀርብም። ክህነት፣ ታቦት፣ ቅዳሴና ህብስትና ጽዋን ነው ወይን ነው። እነዚህ የግድ መሟላት አለባቸው። እነዚህ ካልተሟሉ ከነዚህ አንዱ ቢጎድል ስጋው ደሙን ማቀበል ወይም ቁርባን ማከናወን አይቻልም። ለምሳሌ ቅዳሴ ታቦት ከሌለ ዝም ብሎ ሜዳ ላይ እንደማንኛውም መሐሌ ሰዓታት እንደሚቆመው የአምላክ ስጋና ደምን መፈተት አንችልም። እርግጥ በችግር ምክንያት አንዳንዶች ወንጌለ ዮሐንስን እንደ ታቦት አድርገው በወንጌላቱ ላይ ስጋው ደሙ የሚፈትቱ አባቶች ነበሩ በጥንት ጊዜ። ግን አሁን በኮፕቲክም በሌሎችም የራሳቸው መሰዊያ አላቸው። እኛ ታቦት ብለን የምንጠራው እነሱ ደግሞ የተለያየ ስያሜ ይሰጡታል። እሱ ስለ ታቦት ምንነት ምናልባት በሌላ ጊዜ ሰፊ ትምህርት የምንማረው ይሆናል። ዞሮ ዞሮ ግን ታቦት ያስፈልጋል፣ ክህነት ያስፈልጋል፣ ቅዳሴ ያስፈልጋል እና ህብስትና ወይን ያስፈልጋል። ክህነትም ቅዳሴም ታቦትም ተሟልቶ ህብስትና ወይን ከሌለ በማንኛውም ማድረግ አንችልም። ለምሳሌ አያድርገውና ስንዴና ወይን ከምድሪቱ ቢጠፋ በሌላ ፍራፍሬ መጠቀም አንችልም። ዶግማ ነው ይሄ። በነገራችን ላይ በደንብ ልትረዱት የሚያስፈልገው በስንዴና በወይን የአምላክ ስጋና ደምን አክብሮ ለውጦ ማቁረብ ዶግማ ነው፣ ቀኖን አይደለም። የፈለገ ይምጣ፣ የፈለገው ይሆን። ጳጳሳት ተሰብስበው የለም ተቸግረናል፣ በምድሪቱ ላይ ስንዴና ወይን አተናል ብለው ጤፍ ወይ በሌላ ወይ በሌላ እህል ዝርያ ማድረግ አይችሉም። ይሄ ዶግማ ነው፣ ዶክትሪን ነው። ስለዚህ እነዚህ አራት አካላት የግድ መዋሃድ
መገኘት አለባቸው። ከነዚህ አንዱ ከጎደለ ምስጢረ ቁርባኑ ወይም ስርዓተ ቁርባኑ ሊከናወን አይችልም። ይሄ ነው። ስለዚህ ዘበላ ሥጋ ወሰተ ደሜ ቦ ሕይወት ዘለዓለም የሚለው ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው፣ ሥጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት የለውም ብሎ በወንጌሉ የተናገረው ቃል የሚፈጸመው በእነዚህ በሶስት አካላት ህብረት ነው። በክህነት፣ በቅዳሴ፣ በታቦት፣ በህብስትና በወይን። በእነዚህ ውስጥ ነው እንግዲህ የአምላክ ሥጋና ደም የሚፈተተው። ህብስት ዘወረደም ሰማያት ወሀበ ሕይወት ለኩሉ ዓለም፣ ከሰማይ የወረደ የህይወት እንጀራ እኔ ነኝ ብሎ የተናገረው የሚፈጸመው በእነዚህ አካላት ነው። እሳት ማህየዊ ለርቱዓነ ልብ አማን አማን እብለክሙ እመ ይበልዐክሙ ሥጋየ ወኢሰተይክሙ ደሜ አልቡክሙ ሕይወተ፣ ሥጋዬን ያልበላችሁ ደሜን ያልጠጣችሁ የዘላለም ሕይወት የላችሁም ተብሎ የተነገረው ቃል በዚህ ስርዓት ውስጥ የግድ መከናወን ይኖርበታል ማለት ነው እና ምስጢረ ቁርባንን የመሰረተው ባጭሩ ጌታችን አምላካችን ኢየሱስ ክርስቶስ ነው። ይህ በጸሎተ ሐሙስ ምሽት የፈጸመው ስርዓተ ቁርባን ምስጢረ ቁርባን በዕለተ ዓርብ በቀራንዮ በመልዕልተ መስቀል አንድ ጊዜ ባደረገው ቤዛነት ለሁል ጊዜ እስከ ዕለተ ምጽአት ለሚነሳው ትውልድ ሁሉ ሲፈተት የሚኖርበትን ስርዓት የመሰረተው በጸሎተ ሐሙስ ምሽት ነው። ልብ በሉ። በጸሎተ ሐሙስ ምሽት ያደረገው ስርዓት ማለት ምን ማለት ነው? የዕለተ ዓርብ መስዋዕትነቱ የሚቀጥልበት ስርዓት ማለት ነው። የዕለተ ዓርብ አሁን ለዚህ ነው ቅዱስ ሁል ጊዜም ቢሆን ቤተክርስቲያን ቀራንዮ ላይ ናት፣ ቀራንዮ ላይ ናት የምንለው ያለ ምክንያት አይደለም። ቅዳሴ የምትቀድስ ቤተክርስቲያን ሁል ጊዜ ቀራንዮ ላይ ናት። ምን ማለት ነው? በቀራንዮ የፈጸመው ቤዛነት ወይም ያቀረበው መስዋዕት ነው እንግዲህ በካህናቱ በኩል እስከ ዘለዓለም እስከ ዕለተ ምጽአት ድረስ ሳይቋረጥ እስከ ዕለተ ምጽአት ለሚነሱ አማኞች ወይም ምእመናን ስጋው ሲፈተት ደሙ ሲቀዳ የሚኖረው በጸሎተ ሐሙስ ምሽት በሰጠን ቃል ኪዳን ነው። ቃል ኪዳኑ በጸሎተ ሐሙስ ተሰጠን። ደግሞ ዋናው አካሉ ደግሞ አማናዊ ስጋና ደም ደግሞ በቀራንዮ ተፈተተልን። ስለዚህ በቀራንዮ የተፈተተልን ስጋና ደም ለዘላለም ቀጣይነት እንዲኖረው ያደረገው በጸሎተ ሐሙስ ምሽት በሰጠው ቃል ኪዳን ነው ማለት ነው። ይሄ ነው። ስለዚህ ጌታችን አምላካችን ኢየሱስ ክርስቶስ ምስጢረ ቁርባኑን በዚህ መልኩ ነው የመሰረተው ነው። እንግዲህ ይህን ካየን ቀጣዩን ባጭሩ የምንመለከተው እያሳጠርኩ ነው የምንሄደው ብዙ የሚባልለት ቢሆንም ነገር ግን ብዙዎቻችሁ ለምስጢረ ቁርባን አዲስ እንዳልሆናችሁ ይገባኛል። ከዚህ ቀደምም ምስጢረ ቁርባን እንደተማራችሁ ተነግሮኛል። ስለዚህ አለፍ አለፍ እያልኩኝ እንነጋገራለን ዋናውን ምስጢር። እንግዲህ ምስጢረ ቁርባን ዓላማውን ካየን፣ ለምን ምስጢር እንደተባለ ካየን፣ ምስጢረ ቁርባን ከሌሎቹ የሚለይበትን ካየን፣ አሁን የምንመለከተው ለምስጢረ ቁርባን የሚደረግ ጥንቃቄ ምንድን ነው የሚለውን እንመለከታለን ማለት ነው። ጥንቃቄውን ለሁለት ነው የምንከፍለው። የመጀመሪያው ለምስጢረ ቁርባን የካህናት ዝግጅት ወይም ቅድመ ጥንቃቄ ምንድን ነው የሚለውን እንመለከታለን። ምስጢረ ቁርባኑን ለመፈጸም ካህናት እንዴት ይዘጋጃሉ፣ እንዴት መዘጋጀትስ አለባቸው የሚለውን እንመልከት። እንግዲህ ካህናቱ ቅድም እንዳልኳችሁ ያለ ክህነት ስጋው ደሙ አይፈተትም ብለናል። ስለዚህ
ካህናቱ ለቅዳሴ ከመሰየማቸው በፊት ብዙ የሚያደርጓቸው ጥንቃቄዎች አሉ። ይኸውም ሥርዓተ ቅዳሴው ላይም ከተቀመጠው ዋና ዋና ሥርዓተ ቀኖናዎችን ከማየት ጀምረን አንዳንዶቹን በጽሑፍ ላይ የሰፈሩ ባይሆኑም በትውፊትም ጭምር አባቶቻችን ሲተገብሯቸው የኖሩትንም ጭምር እንመለከታለን። መጀመሪያ ቀሳውስት ከቅዳሴ በፊት በምን መልኩ እንዴት ባለ ሁኔታ መዘጋጀት እንዳለባቸው ስንመለከት ቅዳሴ የሚቀድስ አንድ ካህን ዝግጅቱ የሚጀምረው ከዋዜማው ነው። አንደኛ ሁላችሁም እንደምታውቁት 18 ሰዓት መጾም ይገባል። ይሄ ለምእመኑም ለካህኑም ነው። በአጠቃላይ እንደ አቤል እግዚአብሔር ንጹሕ ባህሪ ነው፣ ንጹሕ ነገር ይወዳል ብሎ ወደ ቤተ እግዚአብሔር በንጽህና መምጣት ይገባዋል አንድ ካህን። ስለዚህ አካላዊ ንጽህናውን፣ ገላውን መታጠብ፣ ጥርሱን ማጽዳት፣ ልብሱን ማጠብ፣ ይህን የመሰሉ ነገሮች ማስተካከል የሚችለው በዋዜማው ነው። ማልዶ ተነስቶ ከቤተ እግዚአብሔር ተገኝቶ ከቻለ መልክዓ ስዕል ማድረስ ይኖርበታል። ካልቻለ ደግሞ ግድ ኪዳን ማድረስ ግዴታው ነው። ኪዳን ያላደረሰ ካህን ቅዳሴ ላይ መሰየም ወይም ቅዳሴ መቀደስ አይችልም። ይሄ ሥርዓተ ቤተክርስቲያን የሚያዘው የታወቀ ሕግ ነው። ኪዳን ያላደረሰ ካህን ለቅዳሴ መሰየም አይችልም። ሥርዓተ ቅዳሴው መግቢያውም ራሱ እንዲህ ብሎ ይጀምራል። እመቦ ጳጳስ አው ኤጲስቆጶስ አው ቀሲስ አው ዲያቆን ዘይተምህረ ወኢያእመረ መጽሐፈ ኪዳን ወሲዶኖስ ወደ ዲስቅልያ ወሥርዓተ ቤተክርስቲያን እይባ ለግብረ ተልእኮ ውስተ ቤተክርስቲያን። ጳጳስም ይሁን ኤጲስቆጶስ፣ ቄስም ይሁን ዲያቆን የቤተክርስቲያንን ሥርዓት መጻሕፍትን የማያውቅ ከሆነ ለአገልግሎት አይግባ። ስለዚህ ጸሎተ ኪዳን ለጸሎተ ቅዳሴ መግቢያ ነው፣ አዋጅ ነው። ጸሎተ ኪዳን ላይ ያልደረሰ ካህን ሊቀድስ አይፈቀድለትም። ምክንያቱም የሚሰጠው አገልግሎት አንደኛ አገልግሎቱ ዕውቀትን የሚጠይቅ በመሆኑ፣ ሁለተኛ ምስጢር የሚፈጸምበት በመሆኑ፣ ሶስተኛ ርደተ መንፈስ ቅዱስ የሚከናወንበት ስለሆነ፣ አራተኛ ወደ አምላክ ሥጋና ደም የሚለወጥበት በመሆኑ በፍርሃትና በመንቀጥቀጥ የሚደረግ እጅግ እጅግ የተቀደሰና የተፈራ አገልግሎት ነው። ፍርሃትና መንቀጥቀጥ የሚመነጨው ደግሞ ሕጉንና ሥርዓቱን ከማወቅ ስለሆነ ነው። አገልግሎቱ የሚከናወነው በምዕመናን መካከልም ስለሆነ አላዋቂ ሰው ገብቶ ሥርዓቱን ባበላሸ ቁጥር የምዕመናኑን ተመስጦ ስለሚረብሽ፣ ልቡናን ስለሚከፋፍል አንድ ካህን ጥንቅቅ ብሎ መግባት ይኖርበታል። በሙያው በእውቀቱ ምንም ነገር ከንጽህና ጀምሮ ጥንቅቅ ብሎ መግባት አለበት። ነገር ግን ሥርዓተ ቤተክርስቲያን ሳይማር ሳያውቅ በድፍረት የገባ ካህን ይትመተር ማዕረጊሁ ወይሰደድም ቤተክርስቲያን ነው የሚለው። ከማዕረጉ ይሻር፣ ወደ ቤተ መቅደስ እንዳይገባ ይከልከል ነው የሚለው። ዛሬ መቅደሳችን ገበያ ሆነ እንጂ ይህንን ሕግ የሚፈጽም አካል ጠፍቶ እንጂ ሥርዓቱስ በዚህ መልኩ ነው የተቀመጠው። በዕለቱ ሰራኤ ካህን ወይም ዋና ካህን ሆኖ የሚቀድሰው ቅዳሴውን ከመጀመሩ በፊት ወደ ቤተ መቅደስ ሲገባ አንድ ጊዜ ከመቅደሱ መግቢያ ላይ፣ ቀጥሎ በመንበሩ ስር 3 ጊዜ በፍርሃት በመሆን ይሰግድ ይገባዋል ይላል። ይሰግድ ይገባዋል። ቀጥሎ በመቅደስ ውስጥ ላሉ ቀሳውስት፣ ዲያቆናት እጅ በመንሳት ቅዳሴውን በሰላም እንዲያስፈጽመው እንዲጸልዩለት ይማጸናል። አትጸልዩልኝ ይላል፣ እጅ ነሳል። ዲያቆናትን በሚመለከት ደግሞ እንደዚሁ በፍርሃት በረአድ በመሆን ወደ ቤተ መቅደስ ውስጥ ከገቡ በኋላ ለቅዳሴ የሚያስፈልጉትን አገልግሎቶች መስጠት የሚገባቸው ሲሆን አልባሳቱን ከመልበሳቸው በፊት አንደኛ የመቀደሻ ልብሳቸውን ለክተው አንስተው ለካህኑ ልብሰ ተክህኖን አስባርከው መልበስ አለባቸው። ልብሱን ከለበሱ በኋላ ፈጽሞ ማውለቅ አይገባም። በዚህ ቀኖና ቤተክርስቲያን ተደንግጓል። ለብሶ እንዳያዋልቅ የተከለከለበት ምስጢር የራሱ ምስጢር አለው። ወደፊት የምንመለከተው ይሆናል። እሱ ልብ በሉ እና ዲያቆናቱ ልብሰ ተክህኖ ሲለብሱ አንደኛ አልበስከኒ ልብሰ ሕይወት ልብሰ መድኃኒት የሚል ጸሎት አለ። በግሪኩ እና በሌሎቹ ይጸለያል። እኛ ጋር ብዙ አልተለመደም፣ ግን የበለጠ የጸለዩ ቢለብሱ ይመከራል። ካልሆነ ግን ልካቸውን ከመረጡ በኋላ ለካህኑ አስባርከው መልበስ ይገባቸዋል። ይሄ የካህናቱ ነው። እንግዲህ ምስጢረ ቁርባን ለመሳተፍ ከምዕመናን ደግሞ ምን ዝግጅት ያስፈልጋል የሚለውን ደግሞ ባጭሩ እንመልከት። ቅዳሴ ወደ ጌታ ደስታ የምንገባበት በር ነው።
የሰማያዊ መንግስት ማዕድ ነው። የቅዱሳን ህብረት ጉባኤ ነው። የሙሽራው የክርስቶስ ልዩ የሰርግ ቤት በመሆኑ ቅዳሴን የሚተካ ምንም አይነት ስርዓት አምልኮ የለም። ስለዚህ በዚህ ገናና ስርዓት ለመሳተፍ ከፍተኛ ጥንቃቄ ያስፈልገዋል። ልብ በሉ። በንስሐ ህይወት ውስጥ ያሉ ምዕመናን ለቅዳሴ እንዴት መዘጋጀት እንዳለባቸው ባጭሩ እንመለከታለን። እንኳንስ ሥጋው ደሙ የሚቀበል ክርስቲያን ይቅርና ወደ አንድ ምድራዊ ንጉሥ ግብዣ የተጠራ ሰው አቅሙ የፈቀደለትን ያህል ተዘጋጅቶ እንደሚሄድ ይታወቃል። ለሰማያዊ ንጉሥ ለኢየሱስ ክርስቶስ ግብዣ አብልጠን እንዴት ልንዘጋጅ ይገባን ይሆን? ንጉሥ የተቀመጡትን ለማየት በገባ ጊዜ በዚያ የሰርግ ልብስ ያለበሰ ሰው አየና ወዳጄ ሆይ የሰርግ ልብስ ሳትለብስ እንዴት ወደዚህ ገባህ አለው ይላል። እርሱም ዝም ባለው ጊዜ ምንድን ነው የሚለው? እንመጣበታለን ይህን ሁሉ። ስለዚህ የመጀመሪያው የልቡና ዝግጅት ማድረግ ያስፈልጋል። ማንኛውም ምዕመን ወደ ቤተ መቅደስ ለመሄድ ሲያስብ አስቀድሞ የልቡና ዝግጅት ያስፈልጋል። ይህ የልቡና ዝግጅት ምንድን ነው? ልቡናውን ከቂም፣ ከበቀል፣ ከክፋት፣ ከተንኮል፣ ከዝሙት ንጹህ የማድረግ ዝግጅት። ንስሐውን ገብቶ ንስሐውን ጨርሶ ቀኖናውን ፈጽሞ ጽድት ብሎ የህሊናም የአካልም ንጽህናውን ጠብቆ መቅረብ አለበት። ምክንያቱም እርሱ አስቀድሞ ራሱን ካልመረመረ ልቡናንና ኩላትን የሚመረምር እግዚአብሔር ይመረምረዋልና። ስለዚህ ልቡን ንጹህ ያድርግ ነው የሚለው። ንጹህ ያድርግ። ለምሳሌ በማቴዎስ ወንጌል ምዕራፍ 5 ላይ ሁላችሁም እንደምታውቁት መባ ልታቀርብ ብትወድና በወንድምህ ላይ አንዳች እንዳለው ካወቅ መባህን ተውና መጀመሪያ ሄደህ ከወንድምህ ጋር ታረቅ። እንኳን ስጋና ደም ቀርቶ የግል ጸሎት እንኳን ለመጸለይ ህሊናን ንጹህ ማድረግ ያስፈልጋል። ቂም ይዞስ ጸሎት፣ ሳል ይዞ ስርቆት የለም እንደሚባለው። ስጋው ደግሞ እጅግ የተፈራ ነው። ስለዚህ የህሊና ዝግጅት፣ የልቡና ዝግጅት ያስፈልጋል የሚባለው ከቂም ከበቀል ንጹህ ሆኖ የበደለን ክሶ የቀማን መልሶ ከተጣላ ሰው ጋር ታርቆ እርቅ አውርዶ ህሊናውን ሰላማዊ አድርጎ መቅረብ አለበት። ይሄ መጀመሪያው። ሁለተኛው አካላዊ ንጽህና መጠበቅ ነው። ቤተ መቅደሱ የጌቶች ጌታ የነገስታት ንጉሥ የሐዲስ ኪዳን በግ ኢየሱስ ክርስቶስ የሚሰዋበት ንጹህ ቅዱስ ቦታ ነው። እመቤታችን ቅድስት ድንግል ማርያምና ቅዱሳን ሐዋርያት፣ ነቢያት፣ ጻድቃን እንዲሁም ሰማዕታት በረድኤት ከኛ ጋር የሚኖሩበት፣ ቅዱሳን መላእክት በአምልኮታችን የሚሳተፉበት ንጹህ ሆነን መቅረብ ይገባል እና የመጀመሪያው አካላዊ ንጽህና ገንዘብ አድርጎ ማስቀደስ ይገባል። ልክ ለካህናቱ እንዳዘዝ ነው ማለት ነው። ለካህናቱ አስቀድሞ በዋዜማው የመቁረቢያ ልብሶቻችንን ለብቻ ማዘጋጀት አለብን። አካላችን ገላችን መታጠብ፣ ጥርሳችንን ማጽዳት ያለብን በዋዜማው ነው። በእለቱ ጥርስ ማጽዳት አይቻልም። መድማት አለ፣ ውሃ ወደ አፍ መግባት አለ። ስለዚህ እጃችንን አጥበን ፊታችን አበስ አድርገን ነው እንጂ መምጣት የምንችለው በራሱ ውሃ ወደ አይን ወደ አፍንጫ እንዳይገባ መጠንቀቅ ያስፈልጋል። ስለዚህ አካላዊ ንጽህና መጠበቅ። ሶስተኛ ንጹህ ልብስ መልበስ ነው። ቅድም ያልኳችሁ ነው። ለዚህ ገናና ስርዓት አምልኮ የሚመጥን አለባበስ ለብሶ መሄድ ይገባል። በዚህ ጉዳይ ብዙ ሰው ተርታ ልብስ ለብሶ አንዳንዶችም ለብሰውት ባደሩት ቢጃማ የሚያስቀድሱ አሉ። ይህ በእውነት የሚያመልኩትን አምላክ መናቅ ነው። ቅዳሴ የሰማይ ሙሽራ የክርስቶስ ሰርግ ቤት ነው ብለናል። በዚህ ምድር ሰርግ ስንጠራ ማን ነው በቢጃማ ወደ ሰርግ አዳራሽ የሚገባው? እስኪ ምንም ድሃ ቢሆን ባይኖረውም እንኳን ይዋሳል። የሚያው ሰው እንኳን ቢያጣ ያንኑ የራሱን አጥቦ ተኩሶ በአቅሙ አምሮ ተውቦ ይሄዳል እንጂ ማናችንም ቢሆን ባደርንበት ቢጃማ እንደማንሄድ የታወቀ ነው። ታዲያ ሰዎች ላደረጉልን ጥሪ ይህን ያህል ተጨንቀን የምንዘጋጅ ከሆነ ፈጣሪያችን ክርስቶስ ላደረገልን የህይወት ጥሪ በግዴለሽነት ተዝረክርኮ መሄድ ምን ይባላል? ስርዓቱን የጠበቀ አለባበስ ሳይለብሱ ወደ ቤተ ክርስቲያን መሄድ ከባድ ቅጣት እንደሚያስከትል በወንጌሉ እኮ ተጽፏል። ቅድም ያየነው አንድ ንጉሥ ለልጁ ሰርግ አደረገ። ለሰርጉ እንዲታደሙ በንጉሱ ልብ የታሰቡትን ወደ ሰርጉ እንዲጠሩ አሽከሮቹን ላከ ይላል።
ሆኖም ግን ሁሉም አመካኙ። አንዱ በመሬቱ፣ ሌላው በንግዱ፣ ሌላው በሚስቱ፣ ሌላው በመሰለው እያመካኙ አንመጣም አሉ። በሉቃስ ወንጌል 14 ቁጥር 16 ላይ ተጽፎ ይገኛል። ማቴዎስ ወንጌል ምዕራፍ 22 ቁጥር 3 ላይ ተጽፎ ይገኛል። ይህ ንጉሥ ምን ያህል ቢንቁኝ ነው ብሎ በቁጣ ተነሳስቶ አፋጣኝ እርምጃ ልውሰድ ሳይል በትዕግስት ለማስታመም ሞከረ። ለሁለተኛ ጊዜ የምግቡን አይነት የድግሱን ውበት ባያውቁ ይሆናል እስኪ ንገሯቸው። ከነማብራሪያው አስረድቶ ሌሎቹን ባሮቹን ላከ ይላል። መልእክተኞቹም ፍሪዳውም ታርዷል፣ የሰቡ የወፈሩ ሙክቶች ታርደዋል፣ ወይን ጠጁም ተዘጋጅቷል፣ መታችሁ እንድትታደሙ ንጉሥ ጠርቷችኋል ብለው ተናገሩ። ያልታደሉ ድምተኞች ለምን ትጨቀጨቆናላችሁ? ጉዳይ ያለን ብለው አልነገርናችሁም ወይ ብለው የሰርግ ጥሪ ለማድረስ የተላኩትን የንጉሱን አገልጋዮች ይዘው አንገላተው ደብድበው መለሷቸው። የገደሏቸውም አሉ። እነዚያ ከሞት የተረፉ መልእክተኞች ደማቸውን እያዘሩ እያነከሱ ወደ ንጉሱ ተመለሱ። ንጉሱ በሆነ ሁሉ አዘነ፣ ተቆጣ። ባሮቼን የገደሉትን የደበደቡትን አሳዳችሁ ያዙልኝ፣ ቅጡልኝ አለ። ያችንም አመፀኛ ከተማ አቃጥላችሁ አጥፉልኝ ብሎ ሰራዊት ላከ። አመፀኞቹም ተገደሉ፣ ከተማዋም ጠፋች። ንጉሱም ባሮቹን ወደ መንገድ ውጡ፣ ያገኛችሁትን ሁሉ ጥሩ፣ ሳትመርጡ ሁሉንም ወደ ሰርግ አዳራሽ አምጡ ብሎ አዘዘ። ባሮቹም ወደ መንገድ ወጡ፣ ማንንም ሳይመርጡ ሁሉንም ወደ አዳራሽ አመጡ። ንጉሱ ወደ አዳራሹ ገባ፣ አዳራሹ ሞልቶ አገኘው፣ እጅግ ደስ አለው። ሆኖም ንጉሱ እድምተኞችን ሲጎበኝ ይላል ያደፈ የቆሸሸ ልብስ የለበሰ ስርዓተ መርዓዊ የሰርግን ስርዓት ያፈረሰ አንድ ታዳሚ አገኘ። አንተ ሰው እኔን ንቀህ ነው ወይስ ድግሱን? ሰርገኛው ሁሉ በስርዓት ለብሶ ሲገኝ አንተ ምን ይሁን ብለህ ነው ባደፈ በቆሸሸ ልብስ ወደ ሰርግ አዳራሽ የገባው ብሎ ጠየቀው። ያም እድምተኛ የሚመልሰው አጣ። ንጉሱም ስርዓት የለሽ ሕግ አፍራሽ የሆነውን ይህንን ሰው ከዚህ አዳራሽ አስወጡልኝ ብሎ አዘዘ። አሳሰረው። ከዚያ ከሚያምር ድግስ ቤት አስወጡት፣ ወደ ውጭም ጣሉት ይላል። ይሄ መልእክት እንግዲህ ለጊዜው በክብር ስንጠራ እኛም ጥሪውን አክብረን በወጉ በስርዓቱ ለብሰን በሰዓቱ መገኘት እንዳለብን የሚያሳስብ ሲሆን ዋናው ሚስጥር ግን ሙሽራው ክርስቶስ ነው። ሙሽራው ክርስቶስ ወደሚመሰገንበት፣ የሙሽራው ክርስቶስ ሥጋና ደም ወደሚሰዋበት፣ ሰማያዊና መለኮታዊ ማዕድ ወደሚዘጋጅበት ወደ ቤተ ክርስቲያን ስንመጣ የሚመጥን መንፈሳዊ አለባበስ ለብሰን መምጣት እንዳለብን የሚያሳስብ ነው። በምድራዊ ንጉሥ ፊት ጎስቋላ ሆኖ መቅረብ እንደማይገባ መጽሐፍ ቅዱስ ይነግረናል። ለምሳሌ ፈርዖን ሕልም አይቶ እንዲተረጉምለት ዮሴፍን ወደ ቤተ መንግሥት ባስጠራው ጊዜ መኳንንቱ ምንድነው ያደረጉት? ዮሴፍን ገላውን አጥበው ጸጉሩን ላጭተው ልብሱን ቀይረው ነው ያቀረቡት። ለምን ቢባል በንጉሥ ፊት ጎስቋላ ሰው መቅረብ አይገባም ሲሉ ነው ይላል። ኦሪት ዘፍጥረት 41 ቁጥር 14 ላይ ተጽፏል። ልብ በሉ እንግዲህ ለምድራዊ ንጉሥ ይህን ያህል ጥንቃቄና ክብር የሚገባ ከሆነ ለሰማያዊ ንጉሥ ምን ያህል ጥንቃቄና ክብር ያሻው ይሆን ነው። ዳግመኛም ልብስ በምግባር ይመሰላል። ያ እድምተኛ ያደፈ የቆሸሸ ልብስ ለብሶ መታየቱ ከሰርጉ አዳራሽ እንደተባረረ ዛሬም ያደፈ የቆሸሸ ምግባር ይዞ ወደ ቤተክርስቲያን መግባት ማዕዱን መሳተፍ እንደማይገባ ሲያስጠነቅቅ ነው። የሃይማኖትን ልብስ ሳይለብስ ወደ ቤተክርስቲያን ወደ መንግሥተ ሰማያት መግባት እንደማይቻል ሲያሳስብ ነው። በጠቅላላ ይህ ምሳሌያዊ አንቀጽ ብዙ ምስጢር የሚያስጨብጠን አንቀጽ ቢሆንም ዋናው ትልቁ ነገር ግን እግዚአብሔር ጥሪ ሲያደርግልን ደንገጥ ብለን ለጥሪው አስፈላጊውን ጥንቃቄና ክብር ሰጥተን እንድንቀርብ የሚያስጠነቅቅ መልእክት ነው። ሰርጉን ያዘጋጀው የሰርጉ ደጋሽ እግዚአብሔር አብ ነው። ሙሽራው ክርስቶስ፣ ሙሽሪቱ ቤተክርስቲያን ናት። ቅዱስ ጳውሎስ ቤተክርስቲያንን በመርዓት በሙሽሪት ክርስቶስን በመርዓዊ በሙሽራ መስሎ ተናግሯል። ይኸውም የቤተክርስቲያንና የክርስቶስ አንድነትን ህብረት እንዲሁም ውህደትን በሙሽሪትና በሙሽራው ተዋህዶ አነጻጽሮ ሲያስተምረን ነው። ኤፌሶን ምዕራፍ 5 ቁጥር 26 ላይ አዳራሿ መንግሥተ ሰማያት ነው። ድግሱ ስጋው ደሙ ነው። መንግሥተ ሰማያት የሚገባው በስጋው ደሙ በኩል ስለሆነ ስለዚህ ነጭ ልብስ ለብሶ መምጣት። በቅዳሴ ጊዜ ካህናት የሚቀድሱባቸው አልባሳት ነጭ መሆን አለባቸው ይላል። አሁን ተለመደ እንጂ ጥንት የመቀደሻ አልባሳት ነጫጭ ነው የሚሆኑት። አሁን ነው ቡራቡሬ የተለያየ ሐረግ ያለበት
የተብለጨለጨ ልብሰ ተክህኖ መልበስ የመጣው እንጂ ጥንት አባቶቻችን ነጭ ምንም ከለር ያልገባበት ነጭ መቀደሻ አልባሳት ነው የሚሆነው። ከቅርብ ጊዜ ስርዓቱ ተፋልሶ ነው ዛሬ የተለያየ መልክና ከለር ያለው ልብሰ ተክህኖ ለብሶ መቀደስ የመጣው እንጂ ጥንት እንዲህ አልነበር። ነጭ ልብስ ለዓይነ ሥጋ ደስ እንደሚያሰኝ በሥጋው ደግሞ የተገኘ ክብር ለዓይነ ነፍስ እጅግ ደስ ያሰኛል። ጌታችን ኢየሱስ ክርስቶስ ባሕርየ መለኮቱን በገለጠ ጊዜ ልብሱ እንደ በረዶ ነጭ ሆኗል ነው የሚለው በደብረ ታቦር። የኃይል ምልክት ነበር፣ አንድም የደስታ ምልክት ነው። መላእክት ራሳቸው ወርሃ ሰላም ወርሃ ፍስሐ ነው ሲሉ ጌታ የተወለደ ቀን፣ ጌታ የተነሳ ቀን፣ ጌታ ወደ ሰማይ ባረገበት ቀን ነጭ ልብስ ለብሰው ታይተዋል። ዛሬም ከመላእክቱ ይህንን አብነት በመውሰድ ካህናቱ ቅዳሴ ሲቀድሱ፣ ምዕመናን ሲቆርቡ ነጭ ልብስ መልበስ እንዳለባቸው ሥርዓተ ቅዳሴ ይደነግጋል። ነጭ ልብስ የድል ምልክት ነው። ቅዱስ ዮሐንስ በራእዩ ስለ እግዚአብሔር ቃልና ስለ ጠበቁት ምስክር የታረዱትን የሰዎችን ነፍሳት ከመሠዊያ በታች አየሁ። በታላቅ ድምፅ እየጮኹ ቅዱስና እውነተኛ ጌታ ሆይ እስከ መቼ ድረስ አትፈርድምን? ደማችን በምድር በሚኖሩት ላይ እስከ መቼ አትበቀልምን? አሉ። ለእያንዳንዳቸውም ነጭ ልብስ ተሰጣቸው ነው የሚለው ራእይ 6:9 ላይ። በዚህ ዓለም ተጋድሏቸውን ለፈጸሙ ሩጫቸውን በድል ለጨረሱ ክርስቲያኖች የድል አድራጊነት ምልክት ነጭ ልብስ እንደተሰጣቸው ቅዱስ ዮሐንስ ይነግረናል። ሌላው እንግዲህ ጫማን ሳያወልቁ ከነጫማ ወደ ቤተ መቅደስ መግባት ክልክል ነው። ይሄ በነቢዩ ኤርምያስ የመቅደሳችን ስፍራ ከጥንት ዘመን ጀምሮ ከፍ ያለ የክብሩ ዙፋን ነው ብሏል። ስለዚህ የልዑል እግዚአብሔር ዙፋን በመሆኑ የተፈራ የተከበረ ነው። ጫማችንን አውልቀን አደግድገን በፍርሃት ሆነን መግባት ይገባናል። አንተ የቆምክባት ቦታ የከበረች ናትና ጫማህን ከእግርህ አውልቅ ተብሎ ለሙሴ እንደተነገረው መግቢያ በር ላይ ጫማን አውልቆ ለቤተ መቅደሱ ንጽሕና በሚሆነው ሁሉ ዝግጁ ሆነን መግባት ነው። ስለዚህ በቅዳሴ ጊዜ ተሰጥኦን የማያውቅ ደግሞ በአንክሮ በተዘክሮ በአንቃይዶ በንጹህ ልቡና በሰቂለ ሕሊና ሆኖ ሕሊናው ወደ ዓለማዊ ሐሳብ እንዳይወሰድ መቆጣጠር፣ ቅዱስ ወንጌል ከተነበበ በኋላ በምን አይነት ሰብዕና በምን አይነት መንፈሳዊ ቁመና ለቅዳሴ አገልግሎት መታደም እንደሚገባቸው ካህኑ ለሕዝቡ አንብቦ ተርጉሞ ሊነግራቸው ሊያስተምራቸው ይገባል ይላል። በተለይ እጁን በሚታጠብበት ጊዜ የተጣላችሁ ሳትታረቁ የሰው ገንዘብ የወሰዳችሁትን ሳትመልሱ ሥጋው ደሙን ብትቀበሉ ሥጋው እሳት ሆኖ ይፈጃችኋል፣ ደሙ ባህር ሆኖ ያሰጥማችኋል። ነገር ግን የወሰዳችሁትን የሰው ገንዘብ መልሳችሁ ከተጣላችሁ ታርቃችሁ ኃጢአታችሁን በንስሐ አስወግዳችሁ ብትቀበሉ ግን መድኃኒተ ሥጋ መድኃኒተ ነፍስ ይሆናችኋል፣ በረከተ ሥጋ በረከተ ነፍስን ያድላችኋል ብሎ ይህንን ሊያውጅ ይገባል። አሁን ብዙ ጊዜ ይሄ አይታወጅም።